ሰላም አድማጭ ተመልካቾቻችን ለዛሬ ዋና ብለን ያዝናቸውን ዜናዎች ይዘን ቀርበናል። እስከ ፍጻሜያችን ድረስ አብራችሁን እንድትሆኑ በአክብሮት እንጠይቃለን። ዶክተር ደብረጽዮን ገብረሚካኤል የትግራይ መንግስት ፕሬዝዳንት ሆነው ተመረጡ። ዛሬ በተካሄደው ስድስተኛው ዘመን ስድስተኛ መደበኛ የትግራይ ምክር ቤት ጉባኤ ዶክተር ደብረጽዮን ገብረሚካኤል በአብዛኛው ድምጽ የክልሉ ፕሬዝዳንት ሆነው በይፋ ተመርጠዋል። በዚሁ ስብሰባ ላይ ወይዘሮ ኪሮስ ሀጎስ አፈ ጉባኤ፣ ወይዘሮ ምህረት በርሄ ደግሞ ምክትል አፈ ጉባኤ ሆነው ተሰይመዋል። ምክር ቤቱ ስራውን በይፋ የጀመረው የፕሪቶሪያው ስምምነት በፌዴራል መንግስቱ በኩል ተጥሷል በሚል ሲሆን አዲሱ ፕሬዝዳንትም እስከ ቀጣው ስብሰባ ድረስ በአስፈጻሚው አካል ላይ አስፈላጊውን ማስተካከያና ሹመት እንዲያደርጉ ሙሉ ስልጣን ተሰጥቷቸዋል። ይህ እርምጃ በትግራይ ፖለቲካዊ መድረክ አዲስ ምዕራፍ የከፈተ ሲሆን ከፌዴራል መንግስቱ ጋር ያለውን ግንኙነት ወደ ሊያመራ እንደሚችል ብዙዎች መነጋገሪያ ሆኗል። ኢትዮጵያ በወታደራዊ እውቀቷ የላቀ በማንኛውም ጊዜና ሁኔታ ማንኛውም አይነት ጥቃት መመከት የሚችል ዘመናዊና አስተማማኝ ሰራዊት መገንባቷን የኢትዮጵያ ባህር ኃይል አዛዥ ቫሳን አድረሚን ክንዱ ገዙ በ85ኛው የአርበኞች ድል በዓል ላይ ተናግረዋል። ቫይስ አድሚራል ክንዱ ገዙ እንዳሉት ኢትዮጵያ ባለፉት ጊዜያት እንደ ሀገር በርካታ ክስተቶች መስተናገዳቸው ይታወሳል። ታሪኳን አዛብተው ጥንካሬዋን አዳክመውና አኮስመው የህዝቦቿን ጀግንነት ለማሳነስ የሚጥሩ የውስጥና የውጭ ጠላቶች ባይታጡም በየዘመናቱ መስዋዕትነት በከፈሉ ጀግኖች ልጆቿ የወራሪዎቿን ህልብ ማክሸፍ ደማቅ ታሪክ ጽፋለችም ብለዋል። የአርበኞች ድል በዓል በኢትዮጵያ የታሪክ ገጾች ውስጥ በደማቅ ቀለም የተጻፈ በሀገራችን የ5 ዓመታት የአርበኝነት የትግል ጊዜ አልፎ ዳግም የነጻነት ብርሃን የበራበት ቀን ነው ብለዋል። እለቱ አባትና እናት አርበኞች የሀገራችንን ሉዓላዊነት ለመድፈር የመጣ ወራሪ ኃይልን በዱር ገደሉ ተፋልመውና ታላቅ መስዋዕትነትን ከፍለው ወራሪውን የፋሽስት ጦር አሸንፈው ሰንደቅ ዓላማዋን በኩራት ከፍ አድርገው ያውለበትና ይበገሪነታቸውን ለዓለም በተግባር ያረጋገጡበት ዕለት ጭምር ነው ብለዋል። ይህ ድል የኢትዮጵያ የሉዓላዊነትና የነጻነት መገለጫ ብቻ ሳይሆን በነበረው የቀይ ግዛት ዘመን ነጻነቷን ያስጠበቀች ብቸኛዋ አፍሪካዊት ሀገር እንድትሆን ያስቻላት የህዝቦቿ የመስዋዕትነታቸው ውጤት ሆኖ ተመዝግቧል። ታሪክን ማክበር ያለፈውን ማስታወስ ብቻ ሳይሆን ይልቁንም ካለፈው ትምህርትና ልምድ ወስዶ ዛሬና የሚገጥሙ ችግሮችን በቁርጠኝነት ለመወጣት ቃል የምንገባበት ጭምር ነው ብለዋል። አባቶች ኢትዮጵያ በሚለው ትልቁ ቤታቸው በአንድነት ተሰልፈው ጠላትን ድል አድርገዋል። ዛሬም ለሀገራችን ህልውና በቀጠልና ለሉዓላዊነታችን መከበር ዋስትና የህዝቧ አንድነትና መተባበር መሆኑን በማወቅና በመገንዘብ ለተግባራዊነት ሁልጊዜ ሊረባረብ ይገባል። በተለይም ደግሞ የአሁኑ ትውልድ እንደ ሀገር ያሉ ፈተናዎችን በጽናት ለመሻገር ልክ እንደ አባቶች ሁሉ የጸና አንድነትና ለሀገር የሚቆረቆር የሀገር ፍቅር ስሜት ሊኖረው ይገባል ብለዋል። ታሪካዊ ጠላቶቻችን ከምንጊዜውም በላይ በአፍራሽ ፕሮፓጋንዳ ተጠምደው የሰራዊታችንን ስነ ልቦና ለመሰለብ እየተረባረቡ የሚገኙበት ጊዜ ቢሆንም ሰራዊታችን የተገነባው በከፍተኛ ዲሲፕሊን በጸና ሀገራዊ ሴትና በአባቶቹ የጀግንነት መንፈስ በመሆኑ የተሰጠውን ሀገራዊ ተልዕኮ በአስተማማኝ ሁኔታ በመወጣት እኩይ ህልማቸውን በማክሸፍ ደማቅ ታሪክ በመጻፍ ላይ ይገኛል ብለዋል። የአባቶቻችን አደራ የተቀበለው ጀግናው የመከላከያ ሰራዊት በተሰለፈባቸው ወደ ውጊያዎች ሁሉ ተደራራቢና ታላላቅ ስኬቶችን በመጎናጸፍ የጠላቶችንን ዓላማ ያካሸፈ ኢትዮጵያ እንደወትሮ ሁሉ በልጆቿ ተጋድሎና መስዋዕትነት ከነሙሉ ክብራ ጸንታ እንድትቀጥል ያደርጋልን ብለዋል። ይህ ኋላ ቀር ቡድን ለትግራይ ጥፋት የበቀለ አረም ነው ሲሉ ፕሮፌሰር ክንደያ ገብረ ህይወት ተናገሩ። የስምረት ፓርቲ ከፍተኛ አመራር የሆኑ ፕሮፌሰር ክንደያ ገብረ ህይወት በትግራይ ያለውን ወቅታዊ ሁኔታ አስመልክተው ጠንከር ያለ አስተያየት ሰጥተዋል። ኋላ ቀር ሲሉ የጠሩትን የህወሓት ቡድን ለትግራይ ጥፋት የበቀለ አረም ነው ሲሉ ገልጸውታል። አረሙ መወገድ አለበት ሲሉም አሳስበዋል። ይህ ሁሉ ለከት የለሽ እብደት፣ ጦርነት፣ ቅስቀሳ ህዝብን ይዞ ከመጥፋትና ከማተራመስ የዘለለ ይህ ነው የሚባል አዎንታዊ ውጤት የለውም ብለዋል። ቡድኑ ከጦርነቱ ውጭ መኖር የማይችል ሲሉ የገለጹ ፕሮፌሰር ክንደኛ ያለፈው ይብቃን ይብቃችሁ መባልና ያለበት ሲሉ አሳስበዋል። ወደ ጠንካራው እሳት እሱ ብቻውን ይግባና ይለብልብ። ይህ ከጦርነት ውጭ መኖር የማይችለው አረም መነቀል ወይም መወገድ ብቻ ነው ያለበት ሲሉ መልእክት አስተላልፈዋል። ትግራይ አደገኛ ምዕራፍ ላይ ትገኛለች ሲሉ ሌተል ጀነራል ታደሰ ወረደ ተናገሩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተል ጀነራል ታደሰ ወረደ ክልሉ በታሪካዊ አደገኛ የለውጥ ምዕራፍ ላይ እንደሚገኝ አስጠነቀቁ። በሰላምና በጦት አፋፍ ላይ መሆኗን የገለጹ ፕሬዝዳንቱ ለችግሩ መባባስ የአመራሩ እኔ ያልኩት ብቻ የሚል ጠባብ አስተሳሰብ ተጠያቂ መሆኑን ጠቁመዋል። ችግሩን ለመፍታት ሁሉን አሳታፊ የጋራ መግባባትና የተለየ ሀሳብ ማክበር እንደሚያስፈልግ ያሳሰቡ ፕሬዝዳንቱ ህዝቡ
በተለይም ወጣቶችና እናቶች የተሳሳተውን የአመራር አካሄድ በመገንዘብ ለለውጥ እንዲረባረቡ ጥሪ አቅርበዋል። ኃይልን መጠቀምና የተለየ ሀሳብን ማፈን ክልሉን ለሌላ ዙር ውድቀት እንደሚያደርግም አስጠንቅቀዋል። ህወሓት ዛሬ መቀሌ ላይ ዶክተር ደብረጽዮንን ክልሉ ፕሬዝዳንት አድርጎ እንደሚሾም እየተሰማ ነው። መቀሌ ከተማ ትናንት ምሽት ፍንዳታም አጋጥሞ ነበር፣ የደረሰ ጉዳት የለም ብለዋል። ኢትዮጵያ በሱዳን ጦር የቀረበባትን ክስ ውድቅ ማድረጓን ገለጸች። ኢትዮጵያ በሱዳን የጦር ኃይሎች በውጭ ጉዳይ ሚኒስተሩና በወታደራዊ ቃል አቀባዩ በጋራ በሰጡት መግለጫ የቀረበባትን ክስ መሰረተ ቢስ ነው ስትል ውድቅ አድርጋለች። የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ እንዳስታወቀው ክሱ በውጭ ኃይሎች ፍላጎት የሚመራና ሐሰተኛ መሆኑን ገልጸዋል። የኢትዮጵያ መንግስት ለሁለት ሀገራት ህዝቦች ታሪካዊ ወንድማማችነት ሲል እስካሁን ትዕግስት ማድረጉን ጠቅሶ በሱዳን የእርስ በርስ ጦርነት ተሳታፊ የሆኑ አካላት የኢትዮጵያን የግዛት አንድነትና ብሔራዊ ደህንነት የሚጥሱ ተግባራትን ሲፈጽሙ መቆየታቸውን አመልክተዋል። በተለይም በግጭቱ ውስጥ የህወሓት ቅጥረኞች በስፋት እየተሳተፉ መሆኑን ሚኒስተሩ በመግለጫው ጠቁመዋል። የሱዳን የጦር ኃይሎች ለእነዚህ ቅጥረኞች የገንዘብና የትጥቅ ድጋፍ በማድረግ በኢትዮጵያ ምዕራባዊ ድንበር በኩል ለሚፈጸሙ ትንኮሳዎች ምቹ ሁኔታ እየፈጠሩ መሆኑን መግለጫው አክሏል። ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች ማዕከል ሆና እያገለገለች መሆኑን የሚያሳዩ በቂ መረጃዎች በእጃቸው እንደሚገኙ ሚኒስተሩ ገልጸዋል። ኢትዮጵያ አሁንም ቢሆን ለችግር ወታደራዊ መፍትሄ እንደሌለ እንደምታምን ያስታወቀው መግለጫው በአፋጣኝ ሰብአዊ እርቅ እንዲደረግና በሲቪል በሚመራው ሁሉን አቀፍ ውይይት ዘላቂ ሰላም እንዲመጣ ጥሪ አቅርቧል። የኢትዮጵያ መንግስት ከሱዳን ህዝብ ጋር ያለውን አጋርነት አጠናክሮ እንደሚቀጥልም በዚሁ መግለጫ ተመላክቷል። ገንዘብ ከለከሉኝ በማለት የወላጅ እናቱን ንብረት ያወደመው ግለሰብ በእስራት ተቀጣ። በምስራቅ ባሌ ዞን ጊነር ከተማ ውስጥ ገንዘብ ጠይቆ የተከለከለው ልጅ የወላጅ እናቱን ንብረቶች በመሰባበር ጉዳት ማድረሱን በእስራት መቀጣቱን ፖሊስ አስታወቀ። የምስራቅ ባሌ ዞን ፖሊስ ዋና መምሪያ የምርመራ ክፍል ኃላፊ ዋና ኢንስፔክተር አሻግሬ ጥላሁን እንደገለጹት ተከሳሽ ሱፊያን አሎ የተባለ የ19 ዓመት ወጣት ገንዘብ ጠይቄ ተከለከልኩ በማለት በእናቱ ንብረት ላይ አድርሷል። ተከሳሹ ሚያዝያ 5 ቀን 2018 ዓ.ም ከቀኑ 9 ሰዓት ላይ በጊነር ከተማ አጋምሴ ቀበሌ ገንዘብ ጠይቆ በመከለከሉ ከወላጅ እናቱ ጋር በፈጠረው ቅራኔ የወላጅ እናቱን የብረት በር፣ የተለያዩ ኤሌክትሪክ መስመር ገመዶችን፣ የመብራት ማጥፊያና አምፖሎችን እንዲሁም የተለያዩ የቤት እቃዎችን በመሰባበር በፖሊስ ቁጥጥር ስር ውሎ የምርመራ መዝገብ እንደተጣለበት ገልጸዋል። በፖሊስ የተጣራው የምርመራ መዝገብ በወደመው የእቃ ግምታዊ ዋጋ ተገምቶ ለአቃቢ ሕግ የተላከ ሲሆን አቃቢ ሕግ ከፖሊስ የቀረበውን መዝገብ ተመልክቶ በሰው ንብረት ላይ ጉዳት በማድረስ ወንጀል ክስ መስርቷል። ክሱ የተመሰረተው የጊነር ወረዳ ፍርድ ቤት ሚያዝያ 2 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ሶፊያን አሎ የወላጅ እናቱን ንብረት በማውደም ዋጋ በማሳጣት ከአገልግሎት ውጭ በማድረግ በእርሱ ዕድሜ ላሉ ሁሉ ማስተማሪያ እንዲሆን በ1 ዓመት ከ6 ወራት እስራት እንዲቀጣ የወሰነበት መሆኑን ዋና ኢንስፔክተር አሻግሬ ጥላሁን ጨምሮ ለብስራት ሬዲዮ ተናግረዋል። ውድ አድማጭ ተመልካቾቻችን የምሽት ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።